ቤታችሁ ቁጭ ብላችሁ የደጁ ጫጫታ ኤንቫይሮንመንት ሳያታልላችሁ እውቀታችሁን ትውት አድርጋችሁ በቤታችሁ ቁጭ ብላችሁ ልጆቻችሁን የምታሳድጉ ጀግና እህቶቼ፣ ሰው ሲጠይቃችሁ ምንድን ነው የምትሰሪው ብለው ሲሏችሁ አይ ለጊዜው እንኳን ስራ የለኝም ብላችሁ የምትሉት ለምንድን ነው? እንደናንተ ማን የሚሰራ አለ? እንደናንተ አይነት ጀግና ማን አለ? ብር የማይከፈለው ትልቁ ስራ ኒው ጄኔሬሽን ኢትዮጵያ እየሰራችሁ ያላችሁ ጀግኖች እኮ ናችሁ። እንደናንተ ማን አለ? የማይከፈልበት ግን በጣም ትልቁ ስራ እናትነትን ቁጭ ብላችሁ ያጣጣማችሁ ከልጆቻችሁ ጋር ጊዜ ያሳለፋችሁ እድለኞች፣ ልጆቻችሁን በየቀኑ ያላችሁን ለውጦች እያስተዋላችሁ ምን ትፈልጋለች፣ ነገ ምን ላድርግላት፣ እንዴት ላስተምራት፣ አዳዲስ ነገሮቻቸውን ለውጦቻቸውን በየቀኑ የምታዩ እንደናንተማ ማን አለ? አንድ እድለኞች፣ ሁለት በጣም ጀግኖች ማን አለ እንደናንተማ? ስለዚህ ስራ የለኝም ብላችሁ እንዳትሉ። ስራችን ልጆች ማሳደግ ነው። ልጄን እያሳደግኩ ነው፣ ልጆቼን እያሳደግኩ ነው ብለሽ በይ፣ በኩራት በይ እህቴ። እናንቺ ጀግና ስለሌለ ስንቶቻችን ነው አንቺ ያደረግሽውን ነገር ያደረግነው? ስንቶቻችንን የደጁን ነገር ትውት አድርገን መተን ልጆቻችን ጋር የምንውለው? እውነት ለመናገር ከልጆቻችን ጋር አንድ እሁድ የምናሳልፍ ሰዎች አንድ ሰዓት ቁጭ ብለን እኮ መጫወት ያቅተናል አይደል? ነርቨሱ ላይ ያደርገናል። አንቺ ጀግናዋ ግን 24/7 ለልጆችሽ ጊዜሽን ሰጥተሽ የምታሳድጊ በጣም ጀግናዋ እህቴ፣ ኩራት ይገባሻል። ስራ የለኝም እንዳትይ ከዚህ በኋላ ልጆቼን ማሳደግ ነው ስራዬ ብለሽ በይ። ብር